አላህ እውነተኛ አምላክ ነው ወይ በሚል ርዕስ ከኔ ጋር መወያየት የሚፈልግ ለብቻው ኢየሱስን ሺህ ጊዜ ተወያይተናል። ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? በመግቢያ ላይ ድምጹን በሰማችሁት ምስኪን ጴንጤ ምክንያት ነው እኔ ቲክቶከር የሆንኩት። ነብዩን በመሳደብ ሙስሊሞችን በማበሳጨት በእስልምና ላይ በማዋሸት ታሪክን ቆርጦ በመቀጠል ካልአውድ የሆነ ሐሳብ በማምጣት ውሸት ነገሮችን ከተለያዩ ጎግል ሰርች አድርጎ በማምጣት በእስልምና ላይ በጣም መጥፎ ነገሮች አደርግ ስለነበረ ለሱ መልስ ለመስጠት ቪዲዮ መስራት ጀመርኩኝ። ይህም ብቻም ሳይሆን የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት አያምኑም፣ ኢየሱስን እግዚአብሔር ወልድ ነው ብለው አልሰበኩም፣ ጳውሎስ በኢየሱስ ፈጣሪነት አያምንም የሚል ደረጃ ላይ እንዲደርስ ያደረገኝ ይህ ምስኪን ጴንጤ ነው። በዚህ ምስኪን ጴንጤ ምክንያት በጣም በርካታ ጴንጤዎችና ኦርቶዶክሶች የደም እንባን ያለቀሱት። ምክንያቱም እነሱ ሐዋርያት ጴጥሮስ፣ ጳውሎስ፣ ሐዋርያው ያዕቆብ ኢየሱስን ፈጣሪ ነው ብለው የሚያምኑ ነበር የሚመስላቸው፣ ወይም ኢየሱስን ፈጣሪ ነው ብለው የሰበኩ ነበር የሚመስላቸው። ነገር ግን መጽሐፍ ቅዱስ ላይ አንድም ሐዋርያት የኢየሱስን ፈጣሪነት አልሰበከም። አንድም ሐዋርያት በኢየሱስ ፈጣሪነት አያምንም፣ ኢየሱስን አላመለኩትም። ይህም ብቻ አይደለም። መጽሐፍ ቅዱስ ላይ ያለው ፈጣሪ መስዋዕት የቀረበለት የተዘመረለት የተወደሰ ነው። ጸሎትን ይሰማል የተባለ ጸሎትን እሰማለሁ ያለ ነው፣ የተመለከ ነው። ነገር ግን ኢየሱስ የተመለከ አይደለም፣ ጸሎትን የሚሰማ አይደለም። ማንም የዘመረለት የለም፣ ማንም ያወደሰ የለም፣ ማንም ያመለከ የለም፣ ማንም አምልኮ ያቀረበለት የለም፣ ማንም መስዋዕት ያቀረበለት የለም። ታዲያ በደረቁ አምላክ ነው ስትሉን ይኖራችሁ ለአምላክ የሚቀርቡ ነገራቶች የአምልኮ ስርዓቶች ካልቀረቡለት ይሄ ነገር አምላክ አይደለም፣ ፍጡር ነው። በግልጽም አማርኛ ጳውሎስ የኢየሱስን ፈጣሪነት እግዚአብሔርነት እንደሚቃወሙ ከመጽሐፍ ቅዱስ በማሳየት ምንድን ነው ያለው? ጳውሎስ በኢየሱስ ፈጣሪነት አያምንም ብሎ የጠየቀን አንድ ሙስሊም ስኮላር የለም። ሐዋርያት በኢየሱስ እግዚአብሔርነት አያምንም ብሎ የጠየቀን ሙስሊም ስኮላር የለም። ሙስሊሞችን ለማናደድ ሶሻል ሚዲያ ላይ በሐሰት የከፈተው ምስኪን ወገናችን የገዛ ዘመዶችን ፕሮቴስታንቶችን፣ ኦርቶዶክሶችን ይዟቸው የደም እንባ ሲያለቅሱ ነበረ። በእርግጥ አሁን ላይ ተለማምደውታል። እኔ ስንት ሰው ነው እዚህ ቲክቶክ ላይ ያየሁት ሲያለቅስ፣ እርር ብሎ ሲያለቅስ። እንዴት ነው ጳውሎስ በኢየሱስ እግዚአብሔርነት አያምንም ብሎ ሲንቀጠቅ ሲያለቅስ የነበረ። እንደውም አንዲት ኦርቶዶክስ አስታውሳለሁ፣ አይ ሐዋርያቱ እኮ የኢየሱስን እግዚአብሔርነት ባይሰብኩም አምላክነቱን ሰብከዋል አለችም። ለማንኛውም እና መግቢያ ላይ ምንድን ነው ያለው? ሙስሊሞች ስለ አምላካችን አላሁ ሱብሃነሁ ወተዓላ እንወያይ ነው አይደል ያለው። አምላካችን አላሁ ሱብሃነሁ ወተዓላ አምላክ ነው፣ ፈጣሪ ነው፣ ጌታ ነው። ቁርአን ላይ ተመልኳል፣ አምልኩት ተብሎ ተሰብኳል። እኔ አምላክ ነኝ አምልኩኝ ብሏል በግልጽ አማርኛ። ስለዚህ ምኑን የምትወያየው? ወይ ራስህ ከየጎግሉ ያመጣውን ውሸት ልትሳደብ ነው እንወያይ የምትለው? አምላክ ነው፣ ተመልኳል፣ ፈጣሪ ነው፣ ጌታ ነው የሚል እኮ አንቀጽና ቁጥር አለ እኮ። እኔ አምለከኛል እኮ ልናሳይ እኮ ነው። አንተ እኮ ከመጽሐፍ ቅዱስ ኢየሱስ እግዚአብሔር ወልድ ተብሎ የተሰበከበትን አሳይ ነው ያለ። እግዚአብሔር ወልድ ተብሎ የተሰበከበት አላሳይህም። ለኢየሱስ አምልኮ ቀርቧል፣ አላሳይህም። ለኢየሱስ ተዘምሯል፣ አላሳይህም። ኢየሱስ ተወድሷል፣ አላሳይህም። ኢየሱስ ጸሎት ሰምቷል፣ አላሳይህም። ለኢየሱስ መስዋዕት ቀርቧል፣ አላሳይህም። ስለዚህ መጀመሪያ ማህበረሰቡ ማወቅ አለበት። አምላካችን አላሁ ሱብሃነሁ ወተዓላ እኮ ኦልሬዲ ቁርአን ላይ አምላክ እኮ ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ኦልሬዲ ሰው ነው። ያንን ሰውነቱን ነው ወስዳችሁ ፈጣሪ ነው ምናምን የምትሉ። ስለዚህ ማህበረሰቡ ግልጽ ይሆንለት እግዚአብሔር ማለት ምን ማለት እንደሆነ፣ አምላክ ማለት ምን ማለት እንደሆነ፣ አብ ማለት ምን ማለት እንደሆነ፣ ጌታ ማለት ምን ማለት እንደሆነ መጽሐፍ ቅዱስ ላይ ያሉ ቃላቶች ግልጽ ይሆንላቸው። አምላክ ማለት አምልኮት የሚቀርብለት የተለያዩ የአምልኮ ስርዓቶች አሉ፣ የአምልኮ መስፈርቶች አሉ። ስለዚህ አምላክ ነው ከተባለ ኢየሱስ ክርስቶስ እነዚህ የአምልኮ መስፈርቶች ቀርበውለታሉ? አልቀረቡለትም። ስለዚህ አምላክ ማለት ምን ማለት ነው የሚለውን ሰው እየተረዳ ይምጣ፣ ታሪኩን ይረዳ። ኢየሱስ ፈጣሪ ነው የሚለው ነገር ከየት ነው የጀመረው? ስለዚህ ህዝበ ክርስቲያኑ አሁን ድረስ ኢየሱስን ፈጣሪ ነው እያለ የሚያመልከው የተሸወደው በምን ምክንያት ነው የሚለው በደንብ ተረዱትና ከዛ አምላካችን አላሁ ሱብሃነሁ ወተዓላ ላይ ትደርሳላችሁ። መጀመሪያ እግዚአብሔር ወልድ ማለትንና አለማለትን ሳታቀሰን አምላካችን አላሁ ሱብሃነሁ ወተዓላ እንወያይ። እንዴት ይዙሃል ግን ለመሆኑ? እንደው ማለት ስሜት በእርግጥ አስተግፍሩላህ ያ ረቢ አልሐምዱሊላህ እንኳን ሙስሊም ላደረገኝ አምላክ ታውቃላችሁ። ያኒ ምን አይነት ደስታ እንደሚሰማኝ ያኒ ምን አይነት አልሐምዱሊላህ። በነገራችን ላይ በዚህ ዘመን በክርስትና ሃይማኖት ውስጥ መሆን በጣም ትርፋማነት የሌለው ነገር ነው። በተለይ ንጽጽር ላይ ወጥተው እንግዲህ ኢየሱስ ፈጣሪ ነው ሊሉ ወጥተው በእንግሊዘኛውም በምኑም
በቃ ኢየሱስ ፈጣሪ እንዳልሆነ በስነ ስርዓቱ ማሳየትና እነሱን የሆነ የሚያሳዝን እንትን ውስጥ መግባታቸው ኤኒዌይስ እስከዚህ ይበቃኛል። እና በእንደዚህ አይነት ደስታ ውስጥ ነው ያለሁት ለማለት ነው። እና ለቅሶውን ረሳኸው ወይ እንደዚህ ብሎ የጠየቀን ስኮላር የለም የሚለውን ረሳኸው ወይ ነው። በነገራችን ላይ በአንተ ምክንያት ስንቱ ኦርቶዶክስና ጴንጤ ያለቀሰ ለማለት ነው ይህን ቪዲዮ የሰራሁት። በነገራችን ላይ ረዝሟል። ታውቃላችሁ የሚሰማኝን ደስታ እንድታውቁት ነው ይህን ቪዲዮ የሰራሁት። ማስረዘም የለብኝም ነበረ።